ሰላም ሰላም እላችኋለሁ ወንድሞቻችን እህቶቻችን እንዴት ናችሁ? የእግዚአብሔር ጸጋ የእግዚአብሔር ሰላም አሁንም ከናንተ ጋር ይሁን። በጣም ይወዳችኋለሁ። እግዚአብሔር ከናንተ ጋር ይሁን። ዛሬ በጣም ልቤ ደንግጧል፣ ልቤ ወርዷል። ምክንያቱም ወንድሜ ነጻነት ጋዜጠኛው እንግዲህ ሞት ድንገት ይመጣል። ነገር ግን ወንድማችን ባልታሰበው እኔ ሲሰማ በጣም ነው የደነገጥኩት። ምክንያቱም ይሄ ወንድማችን በጣም ተጫዋች እንደምታውቁ ሁላችሁም ታውቁታላችሁ። በጣም ደስ የሚል ፈገግታ ያለው እንዲሁም በሰው ፊት ሞገስ ያለው ወንድም ነው። እንግዲህ እግዚአብሔር በቃ ካለው ምንም ማድረግ አንችልም። ሰው ስላዘነውም ስላለቀሰውም ሰውን አንመልሰውም። ነገር ግን በምድር ላይ ሳለኑ ትምህርት እንዲሆነን ፈጣሪ እንድንማር ስለሚፈልግ ያለኑ የቆምነው በዚህ ምድር ላይ ያለኑ በፍቅር በአንድ ልብ እግዚአብሔርን በመፍራት በዚህ ምድር ላይ እንድንቀሳቀስ ይፈልጋል። እኔ ለወንድማችን እግዚአብሔር መጽናናትን ለወንድሞቹ፣ ለቤተሰቡ፣ ለእናቱ፣ ለአባቱ፣ ለልጆቹ፣ ለሚስቱ፣ ለባለቤቱ እግዚአብሔር መጽናናትን ይስጠው። ወንድሜ በጣም የምወደው በመጽናኛ ቲቪ ላይ ሳይ በጣም ደስ የሚለኝ ወንድሜ ነው። እግዚአብሔር እንግዲህ በኤድን ገነት ያኑርልን እንላለን። እግዚአብሔር አሁንም ለቤተሰብ ለወዳጆቹ እሱን ለሚወዱ ሁሉ እግዚአብሔር መጽናናትን ይስጣችሁ እላለሁ። በዚሁ አጋጣሚ ሰው በዚህ ምድር ላይ እንግዳ መጻተኛ ነን። መቼ እንደምንሄድ አናውቀውም። ተራ ነው የምንጠብቀው ሁላችንም። ከዛ ወደዚህ የሚመጣ ሰው የለም። ከዚህ ወደዛ ግን እንሄዳለን። ልክ ተራችን ሲደርስ፣ ልክ ቀናችን ሲደርስ ሁላችንም እቺን ምድር ለቀን እንሄዳለን። ሰው ከሞተ በኋላ ሲሞት እንደምናዝነው ሁሉ ልባችን እንደሚያዝን ሁሉ በምድር ሳለኑ እንተዛዘን፣ በምድር ሳለኑ እንተጋገዝ፣ በምድር ሳለኑ እንተሳሰብ። ዋናው ነገሩ ይሄ ነው። በምድር ሳለኑ ከተዋደን፣ በምድር ሳለኑ ከተሳሰብ ሰው ካረፈ በኋላ እጅግም አለልክ እንጨነቃለን። እውነት ነው። ሰው ከኛ ሲለይ ሰው በጣም አብረን የኖርነው ሰው ድንገት ከኛ ሲለይ ያዛዝናል። ነገር ግን ሰው ከዛ ወደዚህ አይመጣም። ከዚህ ነው ወደዛ የሚሄደው። ስለዚህ በምድር ሳለኑ በፍቅር በሰላም እንኑር እላለሁ። በሰላም በፍቅር እግዚአብሔርን በመፍራት እግዚአብሔርን በመውደድ በመዘጋጀት ንስሐ በመግባት የምናደርገውን በደቂቃ በሰዓቱ አናቀው፣ የምንናገረውን አናቀው። ስሙ ለዘላለም ይባረክ። ስለዚህ በደቂቃ በሰከንድ እያሰብን ንስሐ እንድንገባ ያስፈልገናል። ከዚህ ሰዓት በኋላ ምን እንደሚሆን አላውቀውም። ስለዚህ ምን ያስፈልገኛል? የንስሐ ሕይወት ያስፈልገኛል። እንጀራ ቁርስ በልተን ምሳ እንደማንረሳ ሁሉ፣ ምሳ በልተን ራት እንደማንረሳ ሁሉ ሁሌ ንስሐ ሕይወት ያስፈልገናል። በደቂቃ በሰከንድ ማረን፣ ይቅር በለን፣ የምናደርገውን አናቆምና ቤት በኩል እንደምንበድል አናቆምና ምሕረት አድርግልን ብለን አምላካችን እግዚአብሔርን ምሕረት ልንጠይቅ ይገባናል። ይሄ ከሆነ እየተዘጋጀን ካለኑ ሞት እንኳን ምን አይሆንብንም፣ ጭንቅ አይሆንብንም ማለት ነው። ስፍራችን እናዘጋጃለን ማለት ነው። ያላችሁ ሰዎች አካፍሉ፣ ምንም ችግር የለም። ማካፈል ካላችሁ ሚሊዮን ካላችሁ አካፍሉ፣ ለሌሎች ስጡት። ምክንያቱም የሰማዩ ስፍራ የሰማዩን ቤት አዘጋጁ። የሰማዩን ለሰማይ የምትኖርበት በዛ ስፍራ የምትኖርበት ስፍራ አዘጋጅ። እዚህ ምድር ላይ ምንም ብታተርፍም ዓለምን ብታተርፍ አለልክ ዓለምን ብታተርፍ ምንም ለሕይወት ዋስትና የሚሆነው ስታካፍለው፣ ከሰው ጋር በፍቅር ስትኖረው፣ ለወንድሜ ስታዝን፣ ለእህቴ ስታዝን፣ በምድር ሳለ ስንተጋገዝ ስታግዘው ስታደርገው ነው። ብዙዎች እንደምታደርጉ አውቃለሁ። እግዚአብሔር ዘመናችሁን ይባርክልን። ብዙዎች ደሆች
ብዙዎችን እንደምትረዱ፣ ብዙዎች የሰማዩ ስንቅ እንደምታዘጋጁ አውቃለሁ። እግዚአብሔር አሁንም ከእናንተ ጋር ይሁን። እግዚአብሔር ጸጋውን ያብዛላችሁ። ሌሎቹም አድርጉ፣ ችግር የለም። ሰው ዓለምንስ ቢያተርፍ ከእግዚአብሔር ቃል ቢጎልበትስ ምን ይጠቅማል ተብሎ ተጽፏል። የሰማዩ ስፍራ አዘጋጅበት። ባለጠጋ ብትሆን ዓለምን አጥብቄ ብታተርፍ የሰማዩ ስፍራ አዘጋጅበት። ለደሆች አካፍል፣ ለሌላቸው አብላ፣ አጠጣው፣ ስጠው። ምንም ችግር የለም። ይመዘገብላል፣ ይመዘገብላል። ስሙ ለዘላለም ይባረክ። ስለዚህ እንዘጋጅ፣ እንዘጋጅ። ወንድማችን ዛሬ አርፏል። ነገር ግን እኛም ነገ ተራ ጠብቀን አይቀርም። ሁሉም በዚህ ምድር ላይ ማንም ይቀር የለም። ሁሉም በጊዜ ይሄዳል። ግን ዝግጅት ያስፈልጋል። ለዘላለም የማንሞትባት አገር ነው የምንሄደው። ተመልሴ የማንመጣበት አገር ነው የምንሄደው። ስንሄድ ስሙ ለዘላለም ይባረክ። እስቲ አንዴ መልሰኝና ንስሐ ግባ ብትል አይሰማም። ያኔ የለም። አንዴ ከተዘጋ አይከፈትም። ዛሬ ነው ንስሐ ሕይወት። ዛሬ ነው በጎም ማድረግ። ዛሬ ነው መልካምን ማድረግ። ዛሬ ነው ልበቅን መሆን። ዛሬ ነው ከክፋት መውጣት። ዛሬ ነው ከተንኮልና ከምርቀኝነት መውጣትና ነፃ መውጣት። ያኔ ከሄድን በኋላ ኧረ እባክህ አንዴ መልሰን ብንል የለም፣ በሩ ዝግ ነው። ስሙ ለዘላለም ይባረክ። እግዚአብሔር ከእናንተ ጋር ይሁን። ይሄ ቪዲዮ የሚደርሳችሁ ሁሉ እኔም ማስተላልፈው ክቡር ቃልን እንደ ቀላል አትቁጠሩ። ምናልባት የሕይወት ስንቅ ይሆንላችኋል። ምናልባት ኃይል ይሆናችኋል። ምናልባት ይጠቅማችኋል። ስሙ ለዘላለም ይባረክ። ስለዚህ እግዚአብሔር ከእናንተ ጋር ይሁን። ሀገራችን ኢትዮጵያን እግዚአብሔር ይባርክልን። ለወንድሜ እግዚአብሔር ለቤተሰቡ፣ ለልጆቹ፣ ለቤተሰቡ፣ ለወዳጆቹ ሁሉ መጽናናትን ይስጥልኝ እላለሁ። በጣም እወዳችኋለሁ። እግዚአብሔር ከእናንተ ጋር ይሁን።